ቤተሰው እቺ ልጅ አይ ዶንት ኖ ምን እንደሰማች አላቅም። እየላከችልኝ ያለችው ስለነ ቡርኬ ነው። የላከችልኝን ጽሁፍ ላንብብላችሁ ማለት ነው። የልጅቷን ፎቶ ልካ ነው ትላንትና ነው የላከችልኝ። ምን እንዳለችኝ እንደገና ደግሞ ዛሬ ጠዋት ኦልሞስት 6 ሰዓት ከ51 ኤኤም ላይ የጻፈችልኝን ስሙ። እባክሽን የሚያለቅስ ነገር ኢሞጅ ላከችልኝ። አያችሁ እዚህ ጋር ይታያችኋል? አይታይማ። የሚያለቅስ ኢሞጅ ላከችልኝ። ከዛ እህቴ እባክሽን የሃይሚና የቡራ ህይወት አደጋ ላይ ነው ሳይለያዩ ብላ በጣም የሚያለቅስ ኢሞጅ ጠዋት ዛሬ ሌሊት ነው የላከችልኝ። ኦኬ ሶ ምንድን ነው የተፈጠረው? ይሄ ነገር እኔ ማለት ልጅቷ የምታውቀው ነገር ካለ አይ ዶንት ኖ ድምፅ አትልክልኝም፣ በጽሁፍ ነው የምትልክልኝ። ፎቶ ትልክልኛለች፣ ስልክ ቁጥሯ አለ። እንደውም እኔ ምናልባት የሆነ ነገር ውስጥ ልትከተኝ አስባ ከሆነ ብዬ በጣም ከመጠራጠር የተነሳ ስልክ ቁጥሯን ሁሉ ስክሪንሾት አነሳሁትኝ። እና እነ ቡርኬ ላይ ምንድን ነው እየተፈጠረ ያለው ነገር ማወቅ እፈልጋለሁ። እኔ ድምፅ እየሆንኳቸው ነው ያለሁት። እንዲሁም ደግሞ እሱ ያልወለደውን ልጅ ማሳደግ የእሱ ልጅ አይደለም። ብዙዎቻችሁ ደግሞ መታችሁ ኖ የእሱ ነው ትላላችሁ። እሱ እያስፈራሩት ቢሆንስ? ታውቃላችሁ፣ እሱ ያለበትን አታውቁም። እያስፈራሩት እንዲቀበል እንዲያምን አድርገውት ቢሆንስ? በምን ታውቃላችሁ? በቃ ማለት አንዳንዶቻችሁ መረዳት ያለባችሁን ነገር ተረዱ። በቃ አንዳንድ ነገር እኮ ኖርማሊ እኮ መረዳት አለባችሁ። እያስፈራሩት ሊሆን ይችላል። ገባችሁ? እያስፈራሩት ሊሆን ይችላል። ብዙ ነገር ለዛም ሊሆን ይችላል አምኖ የተቀበሉ። ለማንኛውም ግን እስኪ ጂሚኒን ልጠይቀው፣ እኔ አንዳንድ ነገሮችን ልጠይቀው እስኪ። ለማንኛውም ማለት ነው ማለት ይሄ አንድ ጂሚኒ ጋር ልጠይቀው እስኪ። ዌት 1 ሚኒት። ሃሎ ጂሚኒ፣ ሃሎ ጂሚኒ። Hello there. I'm here and ready to help. What's on your mind today? Is there anything I can help you have or any questions you have? Yes, I have some question. Can you speak for me Amharic Ethiopian language please? በጣም ደስ ይለኛል። ከዚህ በኋላ በአማርኛ ነው የምናወራው። እባክዎን ጥያቄዎቿን ያቅርቡልኝ። በዝርዝር ለመመለስ ዝግጁ ነኝ። ኦኬ አንድ ሃይሚና ቡራ የሚባሉ ቤተሰቦች ነበሩኝ እና አጋጣሚ ሆኖ እሱ የራሱ ልጅ አይደለም፣ በዲኤንኤ ውሸት የራስክ ልጅ ነው ብላ አስገድዳ ሰጥቷለች። ይሄንን አስገድዳ መስጠቷን ለሱ ልጁን ማሳደግ ግዴታ አለበት? ይህ በጣም አሳሳቢና ስሜታዊ ጉዳይ ነው። የእውነተኛነት ጽንሰ ሐሳብና የህግ ግዴታዎች እንደየአካባቢው ህጎችና በግለሰቦች መካከል ባለው ስምምነት ይለያያሉ። በዚህ አውድ ውስጥ ስለተፈጸመው ውሸትና ስለሚኖረው ህጋዊና ስነ ምግባራዊ ግዴታዎች ባለሙያዎችን ማማከር ጠቃሚ ሊሆን ይችላል። ስለ ጉዳዩ ዝርዝር መረጃ ካለዎችን ልንወያይበት እንችላለን። ኦኬ ልክ ልጅ ወለደች እና ዲኤንኤ አስመረመረች። እሱ በሌለበት ነው ያስመረመረችው፣ ብሩክ በሌለበት ነው ያስመረመረችው። ካስመረመረች በኋላ ልጁ ያንተ ነው አለችው እና ከዛ አብረከኝ መኖር አለብህ አለችው። በግድ እንዴት ነው አብሯት ሊኖር የሚችለው? ይህ ሁኔታ በጣም አሳሳቢና ከባድ ነው። ማንም ሰው በግድ አብሮ እንዲኖር ሊገድድ አይችልም። በዚህ አውድ ውስጥ ስለተከናወነው የዲኤንኤ ምርመራ ትክክለኛነትና ህጋዊነት እንዲሁም ስለሚኖሩት መብቶችና ግዴታዎች የህግ ባለሙያዎችን አማክሮ ትክክለኛውን መንገድ አስፈላጊ ነው። ስለ ሁኔታው ተጨማሪ መረጃ ያለዎት? አዎ፣ ግን በግድ ግን ልጁ ራሱ የሱ ቢሆን እንኳን ዲኤንኤው ልጁ ራሱ የሱ ቢሆን ራሱ በግድ መኖር ግዴታ የለበትም አይደል? ለልጁ ሰፖርት ማድረግ ነው እንጂ ያለበት፣ ልጁን መርዳት ነው እንጂ ያለበት። በግዴታ አብራ በትዳር መኖር ካልፈለገ በግድ መኖር የለበትም አይደል? ህጉ አያስገድደውም አብሮ ለመኖር። ትክክል ነው። ህጉ ማንም ሰው በፈቃደኝነት ላይ የተመሰረተውን ትዳር እንዲቀጥል አያስገድድ። አብሮ መኖርና የጋብቻ ግንኙነት በሁለቱም ፍላጎት ላይ የተመሰረተ ነው። ነገር ግን ከልጁ ጋር የተያዘው የወላጅነት ግዴታ የተለየ ነው። ልጁም በገንዘብም ሆነ በሌላ መልኩ የመደገፍ ግዴታ አለበት። ነገር ግን እናትየው ጋር አብሮ የመኖር ግዴታ የለበት። በዚህ ጉዳይ ላይ ተጨማሪ ህጋዊ ምክር ለማግኘት ባለሙያዎችን ማማከር ጥሩ ነው። አመሰግናለሁ ጂሚኒ ስለሰጠከኝ ማብራሪያ ማለት ነው። ቴንክ ዩ ሶ ማች። ጉድባይ። እንግዲህ ቤተሰብ ሰምታችኋል። እየተፈጠረ ያለው ነገር ምንም በዚህም ወጣችሁ በዛም ወረዳችሁ፣ ምንም ተፈጠረ ምንም አደረጋችሁ ያለ ፍላጎቱ አብሮሽ እዩ የምትባይ ሊኖር አይችልም። ቡርኬ ምንም አታመጪው። አይኖ ሌላ ነገሮችን እየፈለግሽ እየሰበሰብሽ እየፈጠርሽ እንደሆነ አውቃለሁ፣ ገንዘብ ተከፍሎሽ። ልጁ እንደውም እኔ እንደደረሰኝ መረጃ ከሆነ አላቅም፣
አላቅም። የእሷ ሊሆንም ላይሆንም ይችላል። ግን እኔ እንደደረሰኝ መረጃ ደግሞ ከሆነ ኢቭን ልጁ ራሱ የአንቺ እንዳልሆነ ለዚህ አላማ ፐርፐዝ ሆን ብለሽ እያደረግሽ እንደሆነ ልጁ ራሱ የአንቺ ቢሆን እሱ ልጁን መርዳት እንጂ ግዴታ ላይክ ልጁን መርዳት ልጁን ሰፖርት ማድረግ ነው እንጂ ግዴታ ላይክ አብሮሽ የመኖር ግዴታ የለበት። አያስገድደው፣ ማንም አያስገድደው፣ ማንም አያስገድደው። እና አሁንም ቢሆን ነገም ዛሬም እስከ መጨረሻ እስከ ጥግ ድረስ እኔ ከቡርኬ ጎን ነኝ። ማንም አስገድዶት ህይወቱን በዚህ ግባ በዚህ ውጣ፣ አንተ በዚህ በኩል ሂድ፣ አንተ በዚህ በኩል ግባ ሌላው አይገባም። ለምንድን ነው የምታስጨንቁት ልጁን? በቃ ከልጁ ህይወት መውጣት የምትችሉ ከሆነ ከልጁ ህይወት ውጡ። በቃ ልጅ ደግሞ ያንተ ነው ብላችሁ እና ደግሞ ቡርኬ ራሱ አሁን ለምሳሌ በቃ ልጁን እናሳድግ ተባብረን፣ እንዴ የራስህ ያልሆነውን ልጅ እንዴት ነው አምነክ የምትቀበለው? ሁላችሁም ደግሞ ልጁ የእሱ ነው ትላለህ። እሱ ተገዶ ቢሆንስ? አስገድደውት ቢሆንስ? ይሄን ታውቃላችሁ? አስገድደውት ቢሆንስ? ተገዶ ቢሆንስ? ለምንድን ነው እኛ ቡርኬን የማንረዳው? ለምንድን ነው ቡርኬን ከጎኑ ሆነን አይዞክ አለንልክ የማንለው? ለምንድን ነው ቤተሰብ ለምን አንለውም? ልጁ የእሱ ነው ብላችሁ በ4 ነጥብ የምደመድሙ ሰዎች ልጁ የእሱ አይደለም። 100% እርግጠኛ ሆኜ ነው የምነግራችሁ። ልጁ የእሱ አይደለም። በጣም 100% እርግጠኛ ሆኜ ነው የምነግራችሁ። ልጁ የእሱ አይደለም። ቤተሰብ ግን ተገዶ ሊሆን ይችላል። ምን እንዳደረጉት፣ ምን እንደያዙበት፣ ምን እያሉት እንደሆነ ታውቃላችሁ? አናቅም። እኛ የሚለቀቀውን ቪዲዮ ብቻ ነው የምናየው። ይሄን ደግሞ አስቡበት እና ቤተሰብ እኔ መልእክቴ ይሄ ነው። እዩ ከነሱ ህይወት ውጪ ከቻልሽ። ሀይሚ ደግሞ አንዳንድ ነገሮችን አንደርስታንድ አርጊው ፕሊዝ። አይኖ ሴትነት ከባድ ነው። የምትወጂው ሰው የሆነ ነገር ይዞ ሲመጣ እንደዚህ አይነት ነገር አፕን ሲያደርግ አይኖ ከባድ ነው። እኔ አንደርስታንድ አደርግሻለሁኝ፣ ግን ከጎኑ እንድትሆኝ እንፈልጋለን። በቃ ይሄ ነው የምልሽ። ቤተሰቦቼ ላይክ፣ ሼር እንዲሁም ሰብስክራይብ አድርጉ እና በዋትሳፕ የጻፍሽልኝ ልጅ አይኖ ቪዲዮን ታያለሽ። ቪዲዮን ስለምታይ ነው ኮመንት ላይ መተሽ ስልክሽን ብለሽ ስልኬን የሰጠውሽኝ። ድምፅ አስቀምጪልኝ። ምን እንደተፈጠረ የሰማሽው ነገር ካለ በድምፅ አስቀምጪልኝ። እኔ ባይዘዌ ታውቃላችሁ ሹፌር ነኝ፣ ድራይቨር ነኝ እና በጣም ጊዜ የለኝም እና ዋትሳፕ ብዙም አልገባም። ይሄኛው ስልኬ ደግሞ ቤት ነው ማስቀምጠው። ስወጣ ይዤ የምወጣው ይሄ ነው የስራ ስልኬ እና ዋትሳፕ ላይ መልእክት አስቀምጪልኝ። ስመጣ ልክ እንደዚህ እንዳሆኑ አየዋለሁ ማለት ነው። እና ሰላም እንዲሆኑ ብቻ ነው የምንፈልገው እኛ። አብርሽም ቡርኬም ምንም እንዲነካቸው ምንም ነገር እንዲደርስባቸው አልፈልግም። እኔ በበኩሌ ከጎናቸው ነኝ እስከ ጥግ ድረስ። ሁሌም እኔ ከጎናቸው ነኝ። ድምፅ ከመሆን ወደኋላ አለም። በየትኛውም ነገር በአቅሜ ባለኝ ነገር የሚያስፈልጋቸው ነገር ላይ ሁሉ ከጎናቸው ነኝ አለሁላችሁ። ታርቃችሁ ደግሞ ጥሩ ነገር እንደሚመጣልን አልጠራጠርም። ቤተሰው እናንተንም እወዳችኋለሁ። ባይ ባይ።